ተንቀሳቃሽ የመሶብ አገልግሎት በአውቶቡስ ሊጀመር ነው። የመንግስትን የስድስት ወራት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ያቀረቡት ጠቅላይ ሚኒስትር አብይ አህመድ የዲጂታል አገልግሎትን ተደራሽ ለማድረግ ተንቀሳቃሽ የቨርቹዋል መሶብ አገልግሎት በአውቶቡስ እንደሚጀመር አስታወቁ። ጠቅላይ ሚኒስትሩ ያነሷቸው ዋና ዋና ነጥቦች በአሁኑ ወቅት 33 የደረሱት የመሶብ ማዕከላት ቁጥር እስከ ዓመቱ መጨረሻ ወደ 100 ከፍ ይላል። ራቅ ባሉ አገልግሎቶች የሚገኙ ዜጎችን ተጠቃሚ ለማድረግ የአውቶቡሶችን ወደ ተንቀሳቃሽ የቨርቹዋል አገልግሎት መስጫነት የመቀየር ስራ ተጀምሯልም ብለዋል። ይህ ተንቀሳቃሽ አገልግሎት በሚቀጥሉት 3 ወራት ውስጥ ወደ ስራ ይገባልም ተብሎ ይጠበቃል። አገልግሎቱ እሁድ ጭምር በየሰፈሩ በማዳረስ የህዝብን አገልግሎት መቀነስ፣ የመፈጸም ብቃትን ማሳደግና ሌብነትን በቴክኖሎጂ መዋጋትም ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው ሲስተም በማበልጸግ በዓመት ውስጥ 100 ቨርቹዋል አገልግሎት የሚሰጡ ተቋማትን መገንባት ትልቅ አመርታ ነው ሲሉም ተናግረዋል። አቶ ግርማ ዋቄ ከፕሬዝዳንት ሙሴቪኒ ጋር መነጋገራቸው ተሰማ። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቪኒ አንጋፋውን ኢትዮጵያዊ የአቪዬሽን ባለሙያ አቶ ግርማ ዋቄን በቤተ መንግስታቸው ጠርተው አነጋገሩ። ፕሬዝዳንቱ በኡጋንዳ አየር መንገድ ውስጥ ያጋጠመውን ክፍተት ለመሙላት ጥረት እያደረጉ ሲሆን በዚህ ጥረታቸው አቶ ግርማ ዋቄን በዋና ስራ አስፈጻሚነት የመቅጠር ሐሳብ እንዳላቸው ተዘግቧል። በዛሬው ዕለት የኢቲኤምቢ እንደተሰራጨው መረጃ ከሆነ የፕሬዝዳንት ሙሴቪኒ አቶ ግርማን ጠርተው በጉዳዩ ላይ አነጋግሯቸዋል። ለኡጋንዳ አየር መንገድ ዋና ስራ አስፈጻሚነት ክፍት የሥራ ቦታ ማስታወቂያ የወጣ ሲሆን በማስታወቂያው ላይ አመልካቾች ዕድሜያቸው ከ60 ዓመት በላይ መሆን እንዳለበት ተገልጿል። ይህ ደግሞ በኢትዮጵያ አየር መንገድ ዋና ስራ አስፈጻሚነት ትልቅ ሚና ለተጫወቱትና 82 ዓመት ለሆናቸው አቶ ግርማ የተመቸ ዕድል የፈጠረም ሆኗል ተብሏል። በመሆኑም የሚቀጥለው ሳምንት የኡጋንዳ አየር መንገድ ዋና አስፈጻሚ በመሆን ሹመቱን እንደሚያገኙ ይጠበቃል። በሊቢያ የቀድሞ መሪ ሙሐመር ጋዳፊ ልጆች መካከል በፖለቲካው ረገድ እጅግ ታዋቂ የነበረው ሰይፍ አልኢስላም ጋዳፊ ማክሰኞ ዕለት በዚንታን ከተማ በሚገኘው መኖሪያ ቤቱ ውስጥ መገደሉን ባለስልጣናትና የሀገር ውስጥ መገናኛ ብዙሃን ዘግቧል። የሰይፍ አልኢስላም ጋዳፊ የፖለቲካ ቡድን ባወጣው መግለጫ ግድያውን ፈሪሃዊና ከዳተኛ የክህደት ተግባር ሲል ጠርቶታል። እንደ መግለጫው ከሆነ 4 ጭምብል ያደረጉ ታጣቂዎች በዚንታን የሚገኘውን ቤቱን ሰብረው በመግባት ጥቃት መፈጸሙን ገልጸዋል። ገዳዮቹ ወንጀላቸውን ለመደበቅ ሲሉ በቤቱ ውስጥ ያሉ የደህንነት ካሜራዎችን ዘግተው እንደነበርም ተጠቁሟል። የሰይፍ አልኢስላም ጋዳፊ ጠበቃ ካሊድ አልዛይዲ እና የፖለቲካ አማካሪው አብዱላ ኦስማን የ53 ዓመቱን የጋዳፊ መሞቱን ማህበራዊ ገጾቻቸው አረጋግጠዋል። በትሪፖሊ የሚገኘው የከፍተኛ መንግስት ምክር ቤት የቀድሞ ኃላፊ ካሊድ አልሚሽሪ ግድያውን በተመለከተ አስቸኳይና ግልጽ ምርመራ እንዲያደርግ ጥሪ አቅርበዋል። ሰይፍ አልኢስላም ጋዳፊ በለንደን ኢኮኖሚክስ ትምህርት ቤት የተማረና በእንግሊዝኛ ቋንቋ አቀላጥፎ የሚናገር በመሆኑ ለረጅም ጊዜ የአባቱን መንግስት ለዓለም የሚያስተዋውቅ የለውጥ አራማጅ ተደርጎ ይታይም ነበር። በተለይም የሊቢያ የጅምላ ጨራሽ መሳሪያዎችን እንዲያስወግድና ከምዕራባውያን ጋር ያላትን ግንኙነት እንዲያድስ ታላቅ ሚና ተጫውቷል። ሆኖም በ2011 እንደ አውሮፓውያን አቆጣጠር አባቱን ከስልጣን ለማውረድ የተቀሰቀሰውን ተቃውሞ ተከትሎ ከቤተሰቡና ከጎሳው ጎን በመቆም የተቃዋሚዎችን አመጽ በኃይል ለመጨፍለቅ ወስኖ ነበር። በወቅቱ እስከ መጨረሻው ጥይት እንዋጋለን፣ ሊቢያ ትፈርሳለች ሲል ማስጠንቀቁ ይታወሳል። ሙአመር ጋዳፊ በ2011 ከተገደሉ በኋላ ሰይፍ አልኢስላም ወደ ጎረቤት ሀገር ኒጀር ሲሸሽ
በዚንታን ሚሊሻዎች ተይዞ ታስሮም ነበር። በ2017 በይቅርታ ከተለቀቀ በኋላ በዚንታን ከተማ ውስጥ ተደብቆ ለዓመታት ቆይቷል። በህዝብ ላይ በተፈጸመ ወንጀል በዓለም አቀፍ የወንጀለኞች ፍርድ ቤት ICC ይፈለግ የነበረ ሲሆን በትሪፖሊ ፍርድ ቤትም በሌለበት የሞት ፍርድ ተፈርዶበትም ነበር። በህዳር 2021 እንደ አውሮፓውያን አቆጣጠር ለሊቢያ ፕሬዝዳንታዊ ምርጫ እጩ ሆኖ መቅረቡ ከፍተኛ ውዝግብ አስነስቶ የነበረ ሲሆን ይህም የሊቢያን የፖለቲካ ሽግግር ይበልጥ ውስብስብ እንዲሆን ካደረጉ ምክንያቶች አንዱም ነበር። ይህ ግድያ ከቀድሞ በፖለቲካል አለመረጋጋት ውስጥ ለምትገኘው ሊቢያ አዲስ የስጋት ምዕራፍ ሊከፍት ይችላል ተብሎ ተሰግቷል። ፑቲን ተኩስ ለማቆም የገባውን ቃል ጠብቋል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዩክሬኑ ፕሬዝዳንት ዜሌንስኪ ትናንት በ450 ድሮን እና በ70 ሚሳኤል ተደብድበናል ሲሉ መግለጻቸው ይታወቃል። በዚህ ጉዳይ ዛሬ መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲናገሩ ፑቲን ለአንድ ሳምንት ያህል በዩክሬን ትልልቅ ከተሞችና የኃይል መሰረተ ልማት ላይ ጥቃት ስለፈጸመው የገባውን ቃል አክብሯል ብለዋል። ጨምረውም በእርግጥ ይህንን ቃሉን የጠበቀው ቅዳሜና እሁድ ብቻ ነበር፣ ትናንት ግን በጣም ደብድቧል፣ አንድ ሳምንት ረጅም ሆኖበታል ካሉ በኋላ ድብደባው እንዲቆም የቻሉትን ያህል ጥረት እንደሚያደርጉ አስታውቀዋል። ፑቲን ጦርነቱን የማቆም ፍላጎት እንዳላቸውም ገልጸዋል። በሌላ በኩል ፕሬዝዳንት ዜሌንስኪ ትናንት በሰጡት መግለጫ ድብደባው ሩሲያ ለዲፕሎማሲ ፍላጎት እንደሌላት የሚያሳይ መሆኑን ገልጸው ከፍተኛ ትችት ማቅረባቸው የሚታወስ ነው። ይህ በእንዲህ እንዳለ የሩሲያ ቤተ መንግስት ቃል አቀባይ ዲሚትሪ ዛሬ በሰጡት መግለጫ ዩክሬን በጦርነቱ የማቆም ውሳኔ ላይ እስክትደርስ ድረስ ውጊያው ይቀጥላልም ብሏል። ጨምረውም የሩሲያ አቋም በዩክሬንም ሆነ በአሜሪካ የታወቀ ነው በማለት የተናገሩ ሲሆን በሁለቱ ተፋላሚ ሀገራት መካከል ዛሬ የአቡዳቢ አዲስ ዙር መጀመሩ ይታወቃል። የአሜሪካው ጦር በአረብ ባህር ላይ ወደ ጦር መርከቡ የተቃረበ የኢራን ድሮን መቶ መጣሉን ባስታወቀበት ዕለት ፕሬዝዳንት ዶናልድ ትራምፕ በዋሽንግተን ውጥረቱን ለማርገብ ከኢራን ጋር ንግግር እያደረገች መሆኑ አረጋገጡ። የአሜሪካ መካከለኛው እዝ እንዳስታወቀው ከዩኤስኤስ አብርሃም ሊንከን የጦር መርከብ የተነሳ የአሜሪካ ተዋጊ ጀት ሻሄድ 139 የተሰኘ የኢራን ድሮን መቶ ጥሏል ተብሏል። ድሮኑ ወደ ጦር መርከቡና በውስጡ ወደ ነበሩት ወታደሮች በጥቃት መንፈስ ተቃርቧል ተብሏል። ከዚህ በተጨማሪም የኢራን አብዮታዊ ዘበኛ ጃልቦች በሆርሙዙ ወንዝ ላይ የአሜሪካ ሰንደቅ ዓላማ የጫነች የንግድ መርከብን ለማገት ሙከራ ማድረጋቸውን ሴንትኮም ገልጿል። የኢራን ወገን በበኩሉ መርከቧ የኢራን ግዛት ላይ ጥሳ በመግባቷ ማስጠንቀቂያ ተሰጥቷት አካባቢውን ለቃ መውጣቷ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ዛሬ ጠዋት ዋይት ሃውስ ለጋዜጠኞች በሰጡት መግለጫ አሜሪካ ከኢራን ጋር አሁኑኑ እየተደራደረች መሆኑን ገልጸዋል። ሆኖም ንግግሩ የት እንደሚካሄድ ለመናገር ፈቃደኛ አልሆኑም። ትራምፕ ባለፈው ሰኔ ወር ወደ አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን ሚድናይት ሐመር የተሰኘውን ጥቃት በማስታወስ ያ ጥቃት እንደገና እንዲከሰት የማይፈልጉ አይመስለኝም ሲሉ አስጠንቅቋል። የኢራን ፕሬዝዳንት ሙሳዓድ የውጭ ጉዳይ ሚኒስትራቸውን ክብርን፣ ጥንቃቄና ብልሃትን መሰረት ያደረገ ድርድር እንዲያደርጉ መመሪያ መስጠታቸውን ገልጸዋል። ሆኖም ድርድሩ ፍትሐዊና ምቹ ሁኔታዎች የተሟሉለት መሆኑ እንዳለበት አሳስበዋል። ሁለቱ ወታደራዊ ግጭቶች ቢኖሩም የፊታችን አርብ ይካሄዳል ተብሎ የሚጠበቀው ንግግር እስካሁኑ አልተሰረዘም ተብሏል። የአሜሪካው ልዩ መልእክተኛ ስቲቭ ከኢራን ወገን ጋር እንደሚነጋገሩ ተገልጿል። ንግግሩ የሚካሄዱበትን ቦታ በተመለከተ በኦማን እና በቱርክ መካከል ምርጫ እየተደረገ ሲሆን ኢራን ድርድሩ በኦማን እንዲሆንና በኒውክሌር ጉዳይ ላይ ብቻ እንዲያተኩር ፍላጎት እንዳላት
ተዘግቧል። ተንታኞቹ እንደሚሉት ከሆነ ሁለቱም ወገኖች የየራሳቸውን ቀይ መስመር ለማላላት ፈቃደኛ ካልሆኑ ድርድሩ ውጤታማ የመሆን እድል ጠባብ ነው ሲሉ ተናግረዋል። አሜሪካ ከፍተኛ ወታደራዊ ኃይል ወደ ቀጠናው ማስጠጋቷ ኢራን በቅርቡ ለስምምነት እንድትገዛ ለማድረግ ወይም የመንግስት ለውጥ ለማምጣት የታለመ ነው የሚሉ ጉዳይ አነጋጋሪ ሆኖ ቀጥሏልም ተብሏል።